የእግዚአብሔር መልእክተኛ የሚነድና የሚያበራ መልእክተኛ አንዱ ሚዛኑ ምንድነው? የተፈጠረበትን ተልእኮ ማወቁ። በዚህ ጉባኤ ልሞግታችሁ፣ ለምን ተወልደናል? ምን ያደረግን እንኖራለን? ስለምንድነው ምን ሞተው? የተወለድኩበት ተልእኮዬ፣ መክሊቴ፣ ከእግዚአብሔር የተቀበልኩት አገልግሎቴን አውቀዋለሁ ወይ ነው። አይን ጆሮ መሆን አይችልም፣ ጆሮ አይን መሆን አይችልም። ሁሉም በጅማት እየተጋጠሙ አካሉን እንደሚያንቀሳቅሱ እያንዳንዳችን የማይገዛ የማይደገም የማይቀዳ እንደ አሻራና እንደ ስማችን ልዩ ተልእኮ እንዳለን ልነግራችሁ እፈልጋለሁ። መንደድና ማብራት እንዴት እችላለሁ? እንደ ዮሐንስ የተፈጠርኩበትን ተልእኮ ሳውቅ ነው። ውድድሩ ከሰው ጋር የምትወዳደረው አይደለም እና ተልእኮውን ከተልእኮ ጋር ነው እግዚአብሔር የሚመዝነው። ስለዚህ የዮሐንስ አንዱ ብጽዕና የእናት አባቱም ታላቅ ብድራት ዮሐንስን ከተልእኮ ጋር ማገናኘታቸው። እድለኛ ልጆች መንፈሳዊ አባቶች አሏቸው። ብዙዎቻችን ፋጭረን ያገኘነው ብዙ ዘመናችን ያልተጠራንበት እግዚአብሔር ባላለበት ተብልቷል። ፔንታጎን የሚባል የአሜሪካ የመከላከያ ሚኒስትር በር ላይ አንድ ወታደር የተናገረው የተጻፈ አለ ይላሉ እና እግዚአብሔር ሆይ አንተ በሌለህበት እንዳልደክም አንተ ያለህበትንም አውቅ ዘንድ ጥበብ ስጠኝ የሚል ቃል ተጽፏል። እግዚአብሔር በሌለበት የደከሙ ብዙ ናቸው። ዮሐንስ ግን ለተላከበት ሲጀምርም ሲያገባድድም ሲፈጽምም ያውቀዋል። ምንድነው የተላከው? ለላኩን መልስ እንድንሰጥ አንተ ማን ነህ አሉት። እኔ አለ በምድረ በዳ የሚጮህ ሰው ድምጽ ነኝ። የኃጢአት የንስሐ ስብከት እሰብክ ዘንድ ተልኬያለሁ። 4 ነጥብ። ዮሐንስ ለደሞዝ አይኖርም። ስላጨበጨባችሁ አይመጣም። ድንጋይ ስላነሳችሁ አይደነግጥም። ከተልእኮ ግራና ቀኝ አይልም። ሌጦ ለብሶ አንበጣ የበላ ኋላ ቀር ቢመስልህም ከተልእኮ ጋር የተገናኘ ሰው ምድር ሊቋቋመው አይችልም። አንቀጠቀጠው ህዝቡን። ለምን? ተልእኮና ዮሐንስ ተገናኙ። ወገኖቹ በዚህ ጉባኤ ማንም ተራ ሰው እንደሌለ፣ እኔ አልተማርኩም፣ ሰው አልተቀበለኝም፣ መድረክ ላይ ቆሜ አላቅም የሚል ሰው እንደሌለ፣ አንተ ብቻ የምትሰራው ሌላ ሰው ሊሰራው የማይችለው በልዩነት የክርስቶስን ሥራ ልትሰራ በክርስቶስ እንደተፈጠርክ ታውቃለህ ሆይ? ሁላችን በዚህ መንፈስ ካልተንቀሳቀስን መከሩ ብዙ እንደሆነ ልነግራችሁ ፈልጋለሁ። እና ቄሶችና ፓስተሮች ብቻ ሊፈጽሙት አይችሉም። ዮሐንስ ካህናት ይፈጽሙት አላለም። የተፈጠረበትና እሱ ሲገናኙ የዘላለም አምላክ ብርሃኑ በጣም እየጨመረ መጣ። ኖህ የረፍት ሰው ማለት ነው የስሙ ትርጉም። ይሄን ትርጉም ያወጣለት ላሜህ ነው አባቱ። ልክ እንደ ዘካርያስ አንተ ሕፃን እግዚአብሔር ከረገማት ምድር ከእጅ ስራችን ታድነናለህ፣ ስምህም የእረፍት ሰው ኖህ ይባል አለው። ኖህን ገበሬ አድርጎ አላሳደገውም። ኖህ እረኛ አድርጎ አላሳደገውም። ዘማሪ አድርጎም አላሳደገውም። ኖህን መርከብ ሰሪ አድርጎ ነው ያሳደገው። 120 ዓመት ፈጀበት ነው የሚሉት። ከተልእኮ ጋር ስለተገናኘ 3 ፎቅ ወደ ላይ 13 ሜትር ቁመቷ 100 ሜትር የሆነች በምድር ያሉትን እንስሳት ሁሉ የሚይዝ 1 ዓመት ከ2 ወር እንስሳትን የሚመግብ ታላቅ መርከብ ሰራ። ኖህ ያን መርከብ ሊሰራ የእግዚአብሔርን ሐሳብ ሊያገለግል የፍጥረት ሩጫ ከመስጠሙ በፊት ሊያድን እንዴት ቻለ? ተልእኮውን አባቱ ስለነገረው ነው። ኖህ መርከብ ሰሪ ነው። ወገኖች ሆይ የጀመረውን የፈጸመውን ያውቀዋል። በሙታን ትንሣኤ በክርስቶስ ፊት ሲቆም እግዚአብሔር ይጠይቀዋል። የተፈጠርክበትን ፈጽመሃልን? ይሄው መርከብ ሰርቻለሁ፣ ወደ ጌታ ደስታ ግባ ነው የሚለው። እግዚአብሔር ያልሰጠውን አይጠይቅም፣ የሰጠውን አይለቅም። ወገኖች ሆይ በዚህ ጉባኤ ስለ ብድራታችሁ ሙሉ ደሞዝ የሚያሰጣችሁን ልዩ አገልግሎታችሁን ጠቆማችሁን የመጣሁት። ያዕቆብ ይላል ኢሳይያስ ላይ እግዚአብሔር የፈጠረኝ ዓላማ ትቼ ጉልበቴን እንግዶች በሉት፣ በከንቱ ደከምኩ ይላል ያዕቆብ። በራእይ እኮ ተገልጦለታል። ከወገቡ እግዚአብሔር አሕዛብን ሁሉ የሚያድን መድኃኒት እንደወጣ እና ያዕቆብ አምላክ እንደሆነ የአብርሃም የይስሐቅ አምላክ የሆነው ከወንድሙ ሲሸሽ ተገልጦለታል እኮ። ይሄስ የእግዚአብሔር ደጅ ነው። እግዚአብሔርን በመሰላሉ ጫፍ መላእክትን አየሁ ብሏል። ይገርማችኋል። ጸሎቱን ግን ሄዳችሁ እዩ። እምለብሰው ብትሰጠኝ፣ ጤና ብትሰጠኝ አምላኬ ትሆናለህ አሉ። እግዚአብሔር እኮ ለዝሆንም እንጀራ ይሰጣል። በቀን 100 ኩንታል ያው ታውቃላችሁ። ስለ እንጀራ ነው የሚጸልየው። የሰማይ አምላክ ስለ ትውልድ እኮ ነው የሚነግረው። በወገቡ ውስጥ ያስቀመጠውን አገልግሎት ነው የሚነግረው። ስለ ልብስና ስለ እንጀራ ሆይ ዘላለም አምላክ ኃጢአት ባይሆንም አይመጥነው። በእውነት ነው የምላችሁ።
መላእክት የቸኮሉበት ስላሴዎች ከሰማይ ትኩረት ያደረጉበት ልዩ አጀንዳ ያዕቆብ ሳተው፣ ለበጎችና ለሴቶች ጨረሰው። ፈርዖን አጭር ጥያቄ ነው የጠየቀው፣ እድሜ ስንት ነው አለው። ይሄን ጥያቄ ባጠየቀኝ ደስ ይለኛል። ለምን 100 ምናምን ዓመት? ለምን ጥቂትም ክፉም በለው አለቀ። ወደ ኋላ ሲያየው ለሚጠፋ ለምድራዊ ነገር አብዛኛው እድሜ ያልቋል። ዮሐንስ ግን እንደዚህ አይደለም። ተልኮና ዮሐንስ ተገናኝተዋል ወገኖች። ብዙዎች ግን እንደዚህ አይደሉም። ሙሴን ማልድ በለው ያምርበታል። ኦባብ በምድረ በዳ መንገድ ብራ በለው ያምርበታል። መጥምቁ ዮሐንስ ከኃጢአት የመዳን የጽድቅ ስብከት ስበክ በለው ያንቀጠቅጣችኋል። እዚህ ጉባኤ ዮሐንስን ብትጠሩት እንደኔ አይሰብክም የእባብ ልጅ ሁሉ ሊላችሁ ይችላል። እኔ አልልም። አየ ምላሳችሁን አታንቀሳቅሱም። ብዙ ሶፍት በማልቀስ ነው የሚያስጨርሳችሁ። ትክክል ነው ዮሐንስ ያን በማድረጉ። እንደ ቡልዶዘር እንደ ድማሚት ነው የሚያፈርስ። ከዛ የሚሰራ ደግሞ ይመጣል። ዮሐንስ በጳውሎስ አይቀናም። እንደና አጵሎስ ምን ነው ቁጥር 1 2 እያልኩ ባስተማርኩ አይልም። የተሰጠውን አይለቅም። ሌላ ለመሆንም አይፈልግም። የነደደና ያበራው ለዚህ ነው። አየ አገልግሎት በሙከራ እና በኩረጃ የሚሆን አይደለም። መለኮታዊ ነገር በስጦታ ነው። ብራዘር ከጌታ የተቀበልከው ሌሎች ሊሆኑት የማይችሉት ልዩ ስጦታ እንዳለ ታውቃለህ ሆይ? ዮሐንስ ሰማያትን ያስደስተው በሰው ልጆች ሁሉ ተቀባይነት ያገኘው አርቲፊሻል ማንነት የለው። የተሰጠውም ይሆናል። ልብሱ ልዩ፣ ምግቡ ልዩ፣ አገልግሎቱ ልዩ። አስገራሚ ሰው እና ይሄ ዮሐንስ ይላል። ኢየሱስም በዮሐንስ ላይ 17:4 አባት ሆይ በምድር ላደርገው የሰጠኝን ሥራ ፈጽሜ አከበርኩ። እግዚአብሔር የሚከብረው ልታደርገው የተሰጠህን አውቀ ስትፈጽመው ነው አይደለም? በምድር ልታደርገው እንደ ክርስቶስ የተሰጠ ሥራ ምንድን ነው? ለአግሪጳ እንደዚህ በሉልኝ፣ ከጌታ የተቀበልከውን ትፈጽም ዘንድ ተጠቀቅ። ያልተቀበልከውን አይጠይቅህም። በተቀበልከው ከኖርክ ውበትህ እየጨመረ ይመጣል። ወገኖች ወይ እንደ እብድ እርሻ ልንሆን የእግዚአብሔር ፈቃድ አይደለም። አስቴር በ127 ሀገር ላይ ንጉስን አገባሽ። ጸጉርሽ ርዝመቱ፣ ቅርጽሽ ማማሩ፣ በብዙ ሽቶና ከርቤ 6 ወር አይደለም ተዘጋጅተሽ ነው የመጣሽው። ከብዙ ሴቶች ሞገስ አገኝተሽ የወርቅ ዘንግ አነሳልሽ። ለምን ይመስልሻል? ለዚህ ጊዜ ነው። ሂጂና ንገሪው ለንጉሱ። አልጠራኝም እሞታለሁ አይደለም አስቴር። ይሄ ሁሉ ቅንብር፣ ይሄ ሁሉ ግርማ ሞገስ፣ ይሄ ሁሉ ተክለቁመና ለምን ይመስልሻል? እግዚአብሔር ለዚህ ጊዜ ስላዘጋጀሽ ነው። እምቢ ብቲ መዳን ከሌላ ስፍራ ይሆናል። እኔ እንዳንቺ አይደለም ተልኮዬ ወደ ንጉሱ ለመግባት። የኔ ተልኮ አይደለም። የኔ በደጅ ላይ ነው አገልግሎቴ። ያንቺ አገልግሎት ልነግርሽ ፈልጋለሁ። ዘካርያስ እንደነገረው መርዶኪዮስ ይነግራታል። አስቴር ባንነች። ለዚህ ነው የተፈጠርኩት። ለዚህ ነው ውበትና ደምግባቴ። ለዚህ ነው የንጉስን ማማለሌ። ለዚህ እኮ ነው በሞትም እሞታለሁ አለች። መጽሐፈ አስቴር የሚል የተጻፈላት ተልኳን ስላወቀች ነው። እቺ ሴት መርዶኪዮስን ይሄንን የጠረገላት። በዚህ ጉባኤ በእውነት እግዚአብሔር ያስቸኮለኝ ነገር አለ። በእውነት በዚህ ጉባኤ በከንቱ እንዳንኖር በዓላማ የፈጠረን እግዚአብሔር ክብሩን የሚገልጥበት ጉባኤ በዚህ ቤት አለ። ስለዚህ አረባም መስታወት ፊትሽን እያየሽ በማልቀስ ለምን ተፈጠርኩ በሚል የምታጉረመርም ይሁት አንቺ ውብና ድንቅ ነሽ። በኢትዮጵያ ውስጥ በመፈጠርሽ እግዚአብሔር ተሳስቶ አይደለም። ዳርቻሽንና የምትኖሪበትን ዘመን ቀምሮ ወደዚህ ያመጣሽ ታላቅ ሥራ ባንቺ ለመስራት ነው። ለአንድ ሴት ትንቢታዊ መልእክት ነው። አለች አንድ ሴት ለምን ተፈጠርኩ የሚጠይቀኝ የለም፣ ሰላም እንኳን የሚለኝ የለም፣ እኔ አረባም አልጠቅምም እያለች ማታ ስታጉረመርም ኖ ተሳስተሻል። እግዚአብሔር ውበትሽን ይገልጠዋል። አንቺ ችግሩ ለምን እንደተፈጠርሽ በውስጥሽ ያለውን መክሊት ባለማወቅሽ ነው። ከመክሊትና ከተልኮሽ ጋር ከተገናኘሽ የክርስቶስ ውበት ባንቺ ይገለጣል። በእውነት መጥምቁ ዮሐንስ ልብሱ አይደለም ያደመቀው፣ ዲግሪው አይደለም ያደመቀው፣ ሀብቱ አይደለም ያደመቀው፣ ተልኮው ነው። ተልኮስ ከገባ ሁሉም ሰላምታ ይሰጣል። መጥምቁ ዮሐንስ ሊቋቋሙት አልቻሉ።
ዳዊት ልበ እግዚአብሔር ታውቃላችሁ። የተፈጠረው ለምንድን ነው? ለሙሴና ለኢያሱ የተነገረውን ትንቢታዊ ቃል ይፈጽም ዘንድ ነው። ምንድነው የዳዊት ትንቢት? ሳሙኤል የማይዋሸው ሳሙኤል ነግሮታል። የእስራኤልን ድንበር ለሙሴ የተናገረውን ታስጠብቅ ዘንድ ነው ከረኝነት የመጣው። ወንጭፍ ቢስት አይስትም። ዳዊት በጦርነት ተሸንፎ አያውቅም። አንድ ቀን ተሸንፎ አያውቅም። ቆረጣ ነው፣ ደፈጣ ነው። ጎልያድን አምጡለት ይዘርረዋል። ነገር ግን በአንድ ወቅት የሳተ ይመስለኛል። እኔ በተጠረበ ድንጋይ በተላገ እንጨት ተቀምጬ እግዚአብሔር ታቦት መጋረጃ ውስጥ ይቀመጣልን? ሕያው እግዚአብሔርን ለእግዚአብሔር ቤት እሰራለታለሁ። በመዝሙር 137 ኤፍራታ ደን ውስጥ ተገኘ እና ተውጣጣው ነው ሲፈልጉት ከአንበሳና ከድብ ጋር ያገኙት። ንጉሥ ዳዊት መኝታ ቤት የለህም፣ ቢሮ የለህም፣ ጫካ ምን ታረጋለህ? ለእግዚአብሔር ቤትን ካልሰራው በምንጣፌ ላይ እግሬን አላስረግጥም፣ ለሽፍሻፎቼ ለዓይኖቼ እንቅልፍ አልሰጥም። ቤትን ልትሰራለት ቀንተህ ነውን? ቀንቼ ነው። ሱባ የገባ ህዝቡ እግዚአብሔር ናታንን ላከው። ዳዊት እግዚአብሔር ከረኝነት የጠራ ቤት ስራልኝ ብሎ ነውን? ተኝተ ብልጭ ያለውን ሁሉ የምታረግ ይመስልሃል? ተነስና ግባ አለው። አንዳንድ መልካም ነገር መልካም አይደሉም። በመንፈስ ቅዱስ ካልፈተሽከው ላልተፈጠርክበት መኖር በጣም ከባድ ኪሳራ። ዳዊት ቤት ሊሰራ አይደለም የተፈጠረው። እጆቹን ሰልፍ ያስተማረው በሙሴ የተነገረው እስራኤልን ድንበር ያስከብር ዘንድ ነው። እሱ ግን በምኞት ገባበት። አይሆንም ብራዘር፣ ተነስና ግባ አለው። የሚሰራልኝ ልጅህ ነው። 80,000 ጠራቢ የት እንደሚወቅሩ ያውቀዋል። ያለ ብረትና ያለ መረጃ ድምፅ በጸጥታ መገንባት ይችላል። ማስተዳደር ሰለሞን ያምርበታል። መስራት ነው ተዘጋጅቶልሃል። ለአንተ አትችልም። ለአንተ ውጊያ ነው የሚያምርብህ፣ መዝሙር ነው የሚያምርብህ። ቤት መስራት አትችልም። ታውቃላችሁ የራሱን ቤት የሰራው እሱ ነው እና ከኪራም የሚባል ንጉሥ ዝግባ ላክልኝ አለው። G+1 ቤት ነው የሰራው። የመኝታ ቤት መስኮቱን እንደ ሶደሬ የሞቀ ውሃ የሚወጣበት ቦታ አለ። ሴቶች ገላቸውን የሚታጠቡበት ጋር መኝታ ቤቱን ደቀነው። እና ተኛ ተነሳ፣ መስኮቱን ሲከፍት ጨርሱት። በጣም ከባድ ነው። ሰለሞን ውጊያ ተዋጋ በሉት አይችልም። ሮባም ተነሳ አመለጠው፣ በከሌ ተነሳ አመለጠው። ዳዊትን በለው ጭጭ ነው የሚያደርግልህ። ያለ ስጦታ አይሆንም። አየህ፣ ቅባትህን ለምን ትደብቀዋለህ? ለክርስቶስ ውብ የምንሆነው የተፈጠርንበትን ተልእኮ ስናቅ ነው። በዚህ ጉባኤ ለተሐድሶ የተዘጋጀ ሰው አይደለም፣ ለአገልግሎት የተዘጋጀ ሰው ማን ነው? የተፈጠረበትን ልዩ ተልእኮን ሲያቅ ነው። በምን አውቃለሁ? በጣም ቀላል ነው። የተቀበልከውን ስትሆነው በጣም ይቀልሃል። የማይቋረጥ ሸክም በውስጥ አለ። ፍሬ ታፈራበታለህ፣ ሰዎች ይመሰክሩልሃል። ፍሬ ካላፈራ የተሳሳተ ሰው ባትሆንም የተሳሳተ ቦታ አለ። መፈለግ ነው ቦታ። በጥረት አይሆንም፣ በሞራልም አይሆንም። በስጦታ ነው እግዚአብሔር ነገር። የማያቋረጥ ሸክም። ስለኔ አባቴ ይመሰክራል፣ እናንተ ትመሰክራላችሁ፣ መጽሐፍ ይመሰክራል፣ የማደርገው ስራ ይመሰክራል አለ ጌታ። በቦታና በስፍራ ስትሆን እየደመክ ተፈጥሮ እየተገዛልህ፣ ሰዎች እየተማረኩ ልብህ እየመሰከረልህ ነው የምትመጣው። ዮሐንስ በተልእኮ ውስጥ ነበር። የሚነድና የሚያበራ የሆነው ልዩ ተልእኮውን ስለሚያውቅ ነው። ተልእኮ ምንድነው? ከኃጢአት የሚድኑበት የጽድቅ ዕውቀት መስጠት ነው። የንስሐ ሰባኪ ነው። ሰዎች ወደ ንስሐ እንዲመጡ እንዲሰብክ ነው። ብሉይ የተነበየለት አባቱ ያረጋገጠለት ኢየሱስም ማህተም ያተመለት ተልእኮውን ስለኖረ። ይሄ ብቻ አይደለም። ዮሐንስ ታውቃላችሁ፣ ዘካርያስ ሉቃስ ይጽፍልን የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። ምድረ በዳ ቃል እስኪመጣለት ተቀምጧል። ምድረ በዳ እኮ የሚንቀለቀል ነው፣ ሰው የሚኖርበት አይደለም። ዮሐንስ መንፈስ ቅዱስ ተሞልቷል። ምድረ በዳ የቆየው ያነሰው ትምህርት ስላለ አይደለም፣ የመለኮትን ጊዜ ሲጠብቅ ነው። ተልእኮ ማወቅ ብቻ ሳይሆን ጊዜን ማወቅ የመልእክተኛ ሁለተኛ ባህሪ። ዮሐንስ ጊዜውን ያውቃል። እና በዛ ምድረ በዳ ምን ታደርጋለህ? የዘካርያስ የኤልሳቤጥ ልጅ ከሆንክ መልእክተኛ ነህ፣ የኤልያስ መንፈስ አለብህ ከተባልክ ብትለው ብራዘር በጊዜ ነው የምወጣው። እግዚአብሔርን አልቀድምም፣ አልዘገይም።
በጊዜው ስለወጣ ነው ውበቱ የጨመረው። ትዝ ይላችኋል ሙሴ 400 ዓመት በግብጽ ይገዛሉ ብሎት ነበር ለአብርሃም። ግን 40 ዓመት ቀድሞ አንዱን ግብጻዊ አንቆ ገደለው። አይሆንም፣ በጡንቻ አይሆንም። ፈርዖን አሳደደው፣ እረኛ ሆነ። በጎች እየጠበቀ ሚስት አግብቶ ልጅ ቢወልድም ነገር ግን እስራኤልን ለማዳን ከ40 ዓመት በፊት ቀደመ።